What's up everybody? ዝም ብለሽ አትገለጫችሁ። ዛሬ በሌላ ቪዲዮ ነው የመጣሁላችሁ ከእናቴ ጋር። እናቴ አቤት አቤት የኔ ልጅ። እሺ እንዴት ናችሁ? ውዷ ልጄ እና እንዴት ነሽ? ደህና ነኝ ያለው ልጅ። እንዴት ነሽ የኔ ማር፣ የኔ ውድ ልጅ፣ የኔ ውድ፣ የኔ እንቁ ልጅ፣ እንቁ ነሽ። ኮራብሻለሁ እናቴ ልጄ፣ የኔ እንቁ። በርቺልኝ። አታሳፍሪኝ። የኔ እናት ስላደረገሽ ሁልጊዜ ነው የማመሰግነው። በጣም እድለኛ እንደሆንኩ ነው። እግዚአብሔር ስለሚወደኝ ነው አንቺ እናቴ ያደረገሽ ብዬ ነው ማስበው እና በጣም ነው የምኮራብሽ። ሁሌም በጣም ነው የምትገርሚኝ እና ከምለው በላይ በጣም እውነት እግዚአብሔር በሚያውቀው ሰዓት ፈንድቅ ልቅ እንድትይ ነው የምፈልገው። ደስታዬ እንደሱ ነው። እንደዚህ ነኝ እና ዛሬ እስኪ ዝም ብዬ ጥያቄዎችን ልጠይቅሽ ነው። በፊትም ይሄን ቪዲዮ ሰርቼዋለሁ፣ ግን እንደዚህ ማይክ ስላልነበረኝ ነው ድምፁ ብዙም ስለማይሰማ ያልቀረጽኩት። ዛሬ እንዳጋጣሚ ሆኖ ማይክ ምናምን አለን፣ ማንም ተገኘች፣ ፍሪ ነኝ ምናምን ኢነርጂ ባለ እና ለዛ ነው። እሺ ከየት እንጀምር? ዝም ብዬ እሺ፣ ህፃን እያለሁ ምን አይነት ልጅ ነበርኩኝ? ህፃን እያለሽማ ዝም ነው፣ ዝምተኛ፣ ድንቡሽቡሽ፣ ደስ የምትይ። አሁንም ድንቡሽቡሽ ነሽ፣ ደስ የምትይ ነሽ፣ ዝምተኛ ነሽ፣ ግን ጎበዝ ነሽ። ህፃን ሆነሽ ጎበዝ ነሽ። ሰው ሲመታሽ አትወጂም፣ ትማቻለሽ። ደግሞ ጎበዝ ነሽ በጣም። ደግሞ በትምህርትማ ጎበዝ እኮ ነሽ፣ ደስ የምትይ ነሽ። ህፃን ሆኜ ካረኳቸው ነገሮች ማትረሹ ምንድን ነው? ማትረሹ ወይ የሚያስደንቅሽ ወይ ያሳቀሽ ተማረሽ ትዝታ ምንድን ነው? ከኔ እኔ አንቺ ምንም እንዲህ ያረግሽው ነገር የለም በህፃንነትሽ። እንደውም ቶሎ አደግሽብኝ መሰለኝ። ቶሎ አደግሽብኝ ሳታጠፊ በቃ ምንም ሳታጠፊ ግን በህፃንነትሽ ግን የሆነች ትንሽ የኩርፊያ ነገር አለች እንጂ ምንም ሳታጠፊ ምሳቴ ስላደግሽ ያንቺን እንትን እኔ እንጃ አላስታውስም። እውነት ቶሎ ነው ያደግሽብኝ። በጣም ስለምወድሽ ነው መሰለኝ ቶሎ አደግሽብኝ። ቶሎ በቃ ለዚህ ደረሽ። ይሄን የምለው ነገር የለም ባይ። እሺ ለምንድን ነው መተሽኝ ማታውቂው? አሁን እኔ አታጠፊ ከመትቼ አላውቅም ምናምን ስል አታጠፊም። እውነት ለምናከር አልኩሽ እኮ ነገርኩሽ። ቶሎ አደግሽብኝ። ሳልቀጣሽ ሳልመታሽ ቶሎ አደግሽ። በቃ ምንም የምታጠፊው ነገር የለም ብታይ። ማጥፋት እንኳን አጥፍቼ ያማቅ ይመስለኛል። ግን ብታጠፊም ደግሞ ምንም ያን አንቺ ለምትጭኝ አትመችኝም ይሆናል። አልመታሽም። እኔ መትቼ አንድ ቀንም እጄን አሳርፌ አላውቅም። እጅሽ አንቺ እና ቴንክ ዩ እና ትምቱት ልጆቻችሁን በመምታት አትመኑ። ልጅ በመምታት አይደለም። ያው እንደ ፍርዬ አይነት እንደ እናትዬ አይነት ልጅ ይስጣችሁ እላችኋለሁ። በጣም የምወዳት የምር በጣም ብታገባ እንኳን እንደው እንደ እንቁላል ይዞ ካልያዛት እንደኔ እንደ እንቁላል እንደ ሽፍና አቅፍ አድርጎ ካልያዛት እንደ እንቁላል መልሳታለሁ ወደ ራስ። በጣም ነው የምወዳት የምር። እሺ በጣም ነው የምወዳት ልጄ። እሺ ኩርታኛለች። እሺ ገና እኔ ምንም አላልኩም። አይዊሽ እኔ በጣም ብዙ ነገር ባረግልሽ ላይክ በአቅሜ ላይክ ሌላ ነገሮች። አሁን እኔ አይዊሽ ከዚህ በላይ ባረግልሽ። እንደዛ አይባልም። ስራ እኮ ስራ ነው። አሁን እኔ የት ደርሼ የት እንደደረስኩ ታውቂያለሽ? ከየት እንደነስቼ እዚህ እንደደረስኩ። ስለዚህ አሁን እቺን ተቀጥሮ መስራት ነርሷን ጉድ አረገችኝ የምትለዋን ነገር ብታወጫት ደስ ይለኛል። ለሰሚ ደስ አይልም። ስራ ነው። በስራ ኩሪ። በስራማ ማፈር የለብሽም። የት ትንሽ ሆኖ ነው ትልቅ። እሺ አሁን እንዴ ማለት ማኖር ማይችል አይነት ስራ ከሆነ እሱን መተው የተሻለ ይመስለኛል። ለዛ ነው እንደዛ አይደለም እንዴ የኖርን አይደለ? አዎ ግን በቂ ነው ብዬ አላስብም። ገና ነሽ እኮ ገና 2 አመትስ 1 አመትስ መቼ ሰራሽ ስራ? በጣም ብዙ ስትሰሪ 5 አመት 6 አመት 7 አመት ስትሰሪ ነው እኮ ከፍ የምትዩ እንጂ በዚህ በአሁን በ1 አመት አሁን ስራ ሳይዝ አንቺ እንደውም ስራ ይዘሽ ማነው ቶሎ ተመረቀሽ ቶሎ ነው ስራ ያልሽው። ተመረቀሽ 2 አመት 3 አመት ብትቀመጭስ የባሰ ነው የሚሆነው።
ስለዚህ እሱን አታስቢው። በቃ ሰው በትንሽ ነገር ነው ትልቅ የሚደረሰው። ትንሽ ሆነሽ ነው ትልቅ የምትደርሽ እንጂ በዚህማ መኩራትም አለብሽ። እኔም ኩራት አለኝ በጣም። ይሁን ደስ ይላል። እሺ እንትን አይልም። እኔም ለራስሽም መቻልሽ ራሱ ለእኔ ትልቅ ነገር ነው፣ በጣም ትልቅ ነገር ነው። ምን እችላለሁ? ምን ራሴን አልቻልኩም። በነገራችን ላይ ዝም ብላ ነው ራሴን እችላለሁ ብዬ አላስብም እኔ። በቂ ነው፣ ከበቂ በላይ ነው ለሴት ልጅ። ከዚህ ደግሞ ከፍ ብለሽ ትማሪያለሽ ወደፊት። የተለያዩ ነገሮች ከሰራሽ ያንቺው ጥረት የሚጠይቀው እንጂ በገንዘብ ምናምን አትመኝ። እሺ ወደ ሌላ ይሄ ችግር የለው። ወደ ሌላ ወይ በሰፊ ወይ እናወራበታለን። ምን ልጠይቅሽ ነበረ? እሺ ነርስ ባልሆን ምን ሆን ነበረ? ምን ትሆናለሽ? ነርስ ባትሆን ሰዓሊ ነሽ አውቃለሁ። ሰዓሊ ነሽ ወይ ኢንጂነሪንግ፣ በቃ ከሶስት አንዱ። ሰዓሊ ትሆኛለሽ፣ ኢንጂነሪንግ፣ አርኪቴክቸር። ይሄን የጠበቅኩት እኔ ራሴ። እንግዲህ ህይወት ደግሞ የምትመራሽን አታውቂውም። ወደምትሄጂው ትጓዣለሽ። አሁንም ቢሆን ጥሩ ነው፣ እኩል የሆነ ስራ ነው እኮ አሁንም ቢሆን እኩል የሆነ ስራ ነው። ምንም አይደል። እሺ ሌላ ጥያቄ ደግሞ በቃ በጣም በልና ከነዚህ ከሲሪየስ ነገር እሺ እኔ የወንድ ጓደኛ ያለኝ ይመስልሻል ወይ? የወንድ ጓደኛ ያለሽ ይመስለኛል። ለምን እንደዛ አልሽ? እንጃ ፎቶ አይቻለሁ። የማልዋሻው ነገር የመኪና ውስጥ ቁጭ ብላችሁ ፎቶ የቅርብ የሩቅ መሰለኝ። የቆየ ነው አላውቅም። የዚህኛው ስልክ ላይ ነው? አዎ እዚህኛው ስልክ ላይ ነው ያየሁት። እና እሺ ምን ተሰማሽ? ምንም ደስ ነው ያለኝ። አሪፍ ነው። የማይቀር ጉዳይ ነው። ወደፊት ማግባት፣ መውለድ፣ ቤተሰብ መመስረት የማይቀር ጉዳይ ነው። እኔም ደስ ይለኛል። ፍሬሽን አበባሽን ባይኔ ደስ ይለኛል በጣም። እንዳንቺን የመሰሉ ልጆች ባይ ደስ ይለኛል። እውነት ዘር ሲበዛ ደስ ይለኛል። በጣም ነው ደስ የሚለኝ። በጣም ነው ደስ የሚለኝ እውነት ለመናገር። እንደዚህ ግን አልጠበቅኩም ነበር። በጣም ነው ደስ የሚለኝ ለመናገር ደስ ይለኛል። እሺ ለማንኛውም በቃ መላሽብኝ። እሺ በቃ ኦልሬዲ ያውቀሻል። እሺ ምን ልጠይቅሽ ነበር? እሺ ያው እግዚአብሔር ከፈቀደ ብንኖር ምናምን የተሻለ ኑሮ ኖሮኝ ምናምን ማግባቴ ምናምን አይቀርም። እሺ ምን አይነት ባል ቢኖረኝ አንቺ ትመርጫለሽ? እሱ የኔ እንትን ነው ግን ያው እናት መቼስ እናት ለልጇ ፊተሩ ለሳር መልክ እንትን አይደለም። እኔ መስፈርት ውስጥ አልገባም። መልክ፣ ቁመና፣ ጸባይ ምናምን መልክ አልገባም። ግን በእርግጥ ጸባይ ላይ ግን እንደኔ ሽቁጥቁጥ ብሎ የሚወድሽ፣ በተለይ የሚወድሽ የምትወጂው ሳይሆን የሚወድሽ እንደ እንቁላል አንከባክቦ ምን ትፈልጊያለሽ? እንዴት በቃ የሚመችሽን ነገር የሚያደርግልሽ የሚንከባከብሽ ነው የምፈልገው።